ካማሰከብሬድ የመልእክቴ ዋናው ሐሳብ ከላይ መልካም ዜና ትሰማላችሁ በዚህ ሳምንት ውስጥ ከ3 ቀን በኋላ ከ4 ቀን በኋላ አንዳንዶቻችሁ ከ5 ቀን በኋላ አንዳንዶቻችሁ ከ6 ቀን በኋላ አንዳንዶቻችሁ ከ7 ቀን በኋላ እግዚአብሔር አምላክ መልካም ዜና ያሰማችኋል። በደንብ ስሙኝ። ምድር ዓለም መልካም ነገር ለእግዚአብሔር ሰዎች ለእግዚአብሔር ልጆች መልካም ነገር አሰምታ አታውቅም። ስሙኝ። ያለንባት ዓለም የተጣለች ዓለም ናት። ያለንባት ዓለም ጨለማው የሚሰለጥንባት ዓለም ናት። የወደቀች ዓለም ናት። ስሙኝ ወንድ ዓለም ሁሉ ጊዜ የምታሳይህ መልካም የሚመስል የሚያብለጨልጭ ግን ሞት የጸነሰ ነገር በአንተ ህይወት ላይ ለመጣል ትተጋለች። የኔ አባት ሁሉ ጊዜ በመልካም ቃል እየመራ ለዘላለም የምታርፍበትን ምዕራፍ ይሰጣል። በደንብ ስሙኝ። ዓለም ከሰይጣን ከሰዎች በሉ ከስጋ ለባሽ መልካም ነገር ልትቀበል አትችልም። ስሙኝ። የመልካም ነገር ሶርሱ ላይ ነው። መጽሐፍ እንዲህ ይላል፣ ከላይ የመጣ እርሱ ከሁሉ ይበልጣል። አሜን በሉ ጩሁና። የሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ከቁጥር 26 ጀምራችሁ ስትመለከቱት ከ6 ወር በኋላ የእግዚአብሔር መልአክ ገብርኤል የሚባል መጣና ወደ አንዲት ድንግል ሴት መጣ ይላል። ይሰማል። ይቺ ሴት እንዲህ አይነት ዜና ሰምታ አታውቅም። ድንግል ናት። ከዳዊት ዘር ናቸው። ለዮሴፍ እጮኛ ናት። አላገባችም። ገና ለማግባት እጮኝነት የያዘች ሴት ናት። ግን ያልጠበቀችው ሰርፕራይዝ ያልጠበቀችው ዜና ከምድር ሳይሆን ከጎረቤቷ ሳይሆን ከዘመዶቿ ሳይሆን ከምታውቀው ማህበረሰብ ሳይሆን ከላይ ከአርያም ከእግዚአብሔር ዘንድ ድንገት ወለሷ መጣ። ለምን ጮኻችሁ አሜን አትሉኝም? እኔ አሁን ማወራላችሁ ከጎረቤት ከምታውቀው አሜሪካ ካለ አጎት ዘመድ እያልኩ አይደለም። እያልኩ ያለው ከላይ አንድ አይተም ማታቀው ሰምተም ማታቀው በዘመዶች ተደርጎ የማይታወቅ የሰራዊት ጌታ እግዚአብሔር አምላክ መልካም ዜና ያሰማሃል። ስማኝ በእናትህ ስማኝ በጌታ። ይቺ ሴት ከሶሻል ላይፍ ጋር አብሮ የምትኖር ሴት ናት። ማርያም ማለት ህይወቷን በስራ ጠብቃ እየኖረች ያለች ለማግባት እጮኛዋን እየተጠባበቀች ያለች ሴት ናት። አንድ ቀን እንዲህ አይነት ሰርፕራይዝ ህይወት ላይ ይመጣል ብላ የምትጠብቅ ሴት አይደለችም። የምታውቀው ልታገባ የተዘጋጀችው ዮሴፍን ግን የእግዚአብሔር መልአክ ከእግዚአብሔር ዘንድ ተልኮ የእግዚአብሔርን የልቡን ሐሳብና የዘላለምን አጀንዳ ድምጽ ይዞ ማርያም ወዳለችበት ከተማ እየተራመደ እሷ ወዳለችበት ወዳደገችበት ወደምትታወቅበት ከተማ ከተፋለና እንዲህ አላት። አያት ፊት ለፊቷ ቆሞ ምን አይነት የተባረክሽ ሴት ናታል። ዋት ምን አይነት የተባረክሽ ሴት ናት። ጸጋ የሞላብሽ እንዲህ አይነት ሰላምታና እንዲህ አይነት አድንቆት ሴትዋ ሰምታ አታውቅም። ይሰማል አላችሁ ወይስ ቤት ናችሁ? መልእክት አለኝ። ምን አይነት የተባረክሽ ሴት ናት። እኛ እኮ ታክሲ ውስጥ ራሱ እኮ በቃ ስንት ግፊት ስንት ትችት ስንት ስድብ ሰልችቶን ያለን ሰዎች ነን አይደል? አንቺ የተባረክሽ የማህፀንሽ ፍሬ የተባረከ አቤት። ቢቢሲና አልጀዚራ እንኳን ጉድ ኒውስ ብለው ጀምሮ እኮ ነው መልካም ሰበር ዜና ብሎ ጀምሮ ሰበር ዜና ምን አይነት ለምድሪቷ የሚጠቅም ነገር ነው ብለስ እየጠበክ እያለ ግን የሚወራ እንትናን ገደለ በዚህ ሳምንት እንዲህ ሆነ የሚል ነው የሚያስ የላኛው ግን ከላይ የሚመጣ ግን ወደ ማርያም የመጣ ግን እንዲህ የሚል ነው። አንቺ የተባረክሽ የማህፀንሽ ፍሬ የተባረከ ብጽዕት የተወደድሽ እግዚአብሔር ካንቺ ጋር ያለ
አይነት ሰላምታ ነው አለች። ምን አይነት እንዲህ አይነት የምስራች ነው አለች ሴትዮዋ። ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ሲላት እኔ እኮ ወንድ አላውቅም አለች። አንደኛ በአድናቆቱ ተገርማለች። እንዲህ አይነት ሰላም ተሰምታ አታውቅም። እንዲህ አይነት አድናቆት ሰምታ አታውቅም። እንዲህ አይነት ሰርፕራይዝ ሰምታ አታውቅም። ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ አላት። እኔ እኮ ወንድ አላውቅም አለች። ምን አላውቅም? ይሄኛው በባዮሎጂካል ስርዓትና ፕሮሰስ የሚሆን ጉዳይ ሳይሆን አላት መንፈስ ቅዱስ ባንቺ ላይ ይመጣል። አንቺ በእግዚአብሔር አብ ዘንድ ሞገስ ያገኘሽ ሴት ነሽ። ከሴቶች ሁሉ የተለየሽ ነሽ። አፍንጫዋ ይሁን ጆሮዋ ይሁን አይኗ ይሁን አንቺ ከሴቶች የተለየሽ ደግሞም የተባረክሽ ነሽ አላት። እንዲህ አይነት ምን አይነት ሰርፕራይዝ ነው? ምን አይነት አድናቆት ነው? እንዲህ ልበላችሁ። ማን ነው ቀኝ እጁን ከፍ የሚያደርግልኝ? የሚቀጥለው ሳምንት ያው እግዚአብሔር ምስክሬ ነው። ለትዳራችሁ፣ ለልጆቻችሁ፣ ለዘረማንዘሮቻችሁ፣ ለምድራችሁ መልካም ዜና ትሰማላችሁ። ለኢትዮጵያ ምድር ትንቢት አለኝ። ለሀገራችን ትንቢት አለኝ። በሀገራችን ለሚኖረው ህዝባችን ትንቢት አለኝ፣ መልእክት አለኝ። የሚቀጥለው ዘመን የሚቀጥለው ወራት ጦርነት ሳይሆን የሰላም ወሬ በኃይል ከተማውን ይሞላል። መልካም ዜና ከተማውን ይሞላል። የእግዚአብሔር ደስታ ከተማይቷን ይሞላል። ይገርመኝ አጠገባቸው ለሰው ያዘርጉና ሰምተህ የማታውቀው ነገር እግዚአብሔር ሊያሰማ ነው በሉ። ደህና ናችሁ? ደህና ናችሁ ወይ? አላችሁ? ሰምታችሁ የማታውቁት ነገር እግዚአብሔር አምላክ ያሰማችኋል። እኔ እኮ አሁን ሰው በእግዚአብሔር ቤት ውስጥ ነው የእግዚአብሔርን ቃል እየሰማ የሚያስበው እሱ ካለበት ሌቭል አንጻር ነው የሚያስበው። እስኪ ለ30 ደቂቃ ካለበት ሌቭል ውጣና እግዚአብሔር እንደ እግዚአብሔርነቱ፣ እግዚአብሔር እንደ ሉዓላዊነቱ፣ እንደ ገዢነቱ ማሰብ ጀምር፣ ማሰላሰል ጀምር። ያን ጊዜ ባንተ ህይወት ላይ የምታስተናግደው መልካም ዜና ብቻ ይሆናል። ይቺ ሴት እንደ ማንኛውም ሰው ወጣ የምትገባ ስራዋን የምትሰራ እንዲህ አይነት ከሴቶች ሁሉ ተለይቶ በኔ ላይ ያርፋል ብላ የጠበቀች ሴት አይደለች። እያልኳችሁ ያለው እግዚአብሔር ያልጠበቃችሁት ነገር ጋር ያገናኛችኋል። ይሄ መልእክት ነው ከላይ ከእግዚአብሔር ዘንድ የሰማሁት። ያልጠበቃችሁት ነገር ጋር እግዚአብሔር ያገናኛችኋል። እንዲህ አላት፣ የልዑል መንፈስ ባንቺ ላይ ይመጣል። እሺ ወንድ ልጅ የሚወለደው የልዑል መንፈስ መጥቶ ነው ብላ እየተገረመች አይ አላት፣ የልዑል መንፈስ ይጸልይልሻል ማለት ምን ማለት? ኦቨርሻዶ ያደርግልሻል። ይጸልይልሻል ማለት ኦቨርሻዶ ያደርግሻል። ስሙኝ በደም። ከዛስ በዚህ መንፈስ የሚወለድ እሱ የእግዚአብሔር ልጅ ይባላል። የዮሴፍ ልጅ ሳይሆን የእግዚአብሔር ልጅ ይባላል። መልካም ዜና ይሄ ነው። ከተማውን የሞላ ይሄ ነው። በደም ስሙኝ። ከወንድ ጋር ሳትገናኝ ማርያም ይሄንን ንግግር አመነች። የጌታ ባሪያ አለች። ይሄ እንዴት ይሆናል ብዬ ታግያለሁ፣ ግን እንደ አፍ ቃል ያው እዚህ ቤት ስትመጣ እንደ ቃልህ ይሁንልኝ ነው የሚባለው። እንደ ቃልህ ምን ይበል ይሁንልኝ ነው የሚባለው። አይ እንዴት አድርገው ሳይንሱ አይፈቅድም ካልክ ትንቢቱ ያልፋል፣ ጊዜን ታስረዝማለህ። የጌታ ባሪያ አለችው። ከእግዚአብሔር ተልከ እንደመጣ ያስታውቃል። እንዲህ አይነት ሰላምታ ሰምቼ አላውቅም። እንደ አፍ ቃል ይሁንልኝ።
እንዲህ አላት፣ ለእግዚአብሔር የሚሳነው ነገር አለን? የለም። ለእግዚአብሔር የሚሳነው ነገር አለ? መልካም ዜና ሊያሰማ ከፈለገ የሚሳነው ነገር አለ? ሊባርክ ከፈለገ የሚሳነው ነገር አለ? እስኪ የለም በሉ ሲያኔ። ለእግዚአብሔር የሚሳነው ነገር የለም። እስኪ የለም በሉ ሲያኔ። እንዲህ ያላችሁ ለእግዚአብሔር ዕውቅና እየሰጣችሁ ነው። እግዚአብሔር ሊድርህ ከፈለገ የሚሳነው ነገር አለ? እግዚአብሔር ከተማይቷ ላይ ዝናን ሊያወጣ ከፈለገ የሚሳነው ነገር አለ? እስኪ መልካም ዜና በሉ አጠገባችሁ አለ ሰው። በዚህ ሳምንት ውስጥ እኔ እንደሆንኩ ይሰማኛል። አዲስ ነገር በሉ እግዚአብሔር ያሰማኛል። ከምድር አይደለም በሉ፣ ከሰውም አይደለም፣ ከገንዘብም አይደለም፣ ከዘመድም አይደለም፣ ከላይ ከእግዚአብሔር ዘንድ መልካም ዜና በልልኝ። የኔ ትሰማያለሽ። እንዳፈ ቃል ይሁንልኝ። መልእክት አለኛ፣ መልእክት አለኝ። ዞር ብዬ ወደዚህ አካባቢ ወደ 6 ሰው ዝም ብሎ አዳዲስ ነገር የሚሰማ ሰው ይሰማኛል። በቢዝነሱ ላይ እንግዳ ነገር የሚሰማ፣ በልጆቹ እንግዳ ነገር የሚሰማ፣ በቤተሰቡ እንግዳ ነገር የሚሰማ፣ በስራው እንግዳ ነገር የሚሰማ፣ ሰማይ ከነገሩ ጋር የሚያገናኘው አንድ ሰው ጮኸ አሜን ይበለኝ። በጌታ በኢየሱስም ተገናኛችሁ፣ በኢየሱስም ተገናኛችሁ። የናፈቀው እግዚአብሔር ያወራው ነገር ጋር ተገናኛችሁ፣ 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 ተገናኛችሁ። በኢየሱስም ተገናኛችሁ። እስኪ ተገናኘው በሉስ። መጽሐፍ እንደዚህ ይላል፣ ይሄው መልአክ ዘካርያስ ጋር መጥቶ ነበር። ይሄው ገብርኤል የሚባል መልአክ ዘካርያስ ጋር መጥቶ ነበር። ዘካርያስ ጋር ሲመጣ እንደ ማርያም አይደለም ያላት። ዘካርያስ አለው፣ አቤት። ጸሎት ተሰምቷል። ምን ጸሎት ተሰምቷል? ሚስት ኤልሳቤጥ የሚቀጥለው ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለች አለና መልአኩ ይሄ እኮ አለ ዘካርያስ፣ ይሄ እኮ የሚሆን አይደለም አለ። እንዴት ሲለው ሚስቴ እንደሆነ አርጅታለች፣ እኔም አርጅቻለሁ ሲል እስኪሆን ድረስ አለው ድዳ ትሆናለህ። ይሄ ከመሆኑ ግን ምን አይልም አይቀርም። በደንብ ስሙኝ። ያው ኤልሳቤጥ ይላል 6 ወር ሆና ማርያም ይሄንን የምስራች ሰምታ ጸንሳ ወደ ደጋው ኤልሳቤጥ ወዳለችበት ጉዞን አደረገች። መጀመሪያ እንዲሆኑ አልነበር? ከላይ የመጣው ድምጽ እንዲህ ብሏታል፣ አንቺ ጸጋ የሞላብሽ ብሏታል። ያንን ኢምፓርት አደረገችና ሴትየዋ ወደ ኤልሳቤጥ ስትጓዝ ጸጋውን ሼር አደረገች። በምን ውስጥ ካላችሁ በሰላምታ ውስጥ። አየህ፣ የተካፈልከው ነገር ነው ለትውልዱ የምትሰጠው። ያልተካፈልከውን ነገር አትሰጠውም። በሰላምታ ውስጥ የቀዳችሁ የተካፈለችው የእግዚአብሔር የመለኮት አጀንዳ ነበር። ያንን ተሸክማ ወደ ጓደኛዋ ጉዞ ስታደርግ ሰላም ላንቺ ይሁን ስትል ገና እኮ በሩ አልተከፈተም። የኤልሳቤጥ ውስጥ ያለው ማህፀን ውስጥ ያለው ልጅ በመንፈስ ተሞልቶ መንቀሳቀስ ጀመረ። ለምን እንዲሆነ ብዬ መጽሐፉን ስጠይቀውና ዝም ብዬ ሳጠናው መጽሐፉ እንዲህ ብሎ መለሰልኝ። መጀመሪያኑ ከመላኩ ኢምፓርት ያደረገችው ነው። ያንን ሰላምታን ስታደርሰው መንፈስ ሞላበት። ዛሬ መልእክት አለኝ። ያንተ ይለያል፣ ያንቺ ይለያል። ለእንትና እኮ እንትን ሆኖ ነበር፣ እንትን ተገዝቶ ነበር፣ እንትና እግዚአብሔር አድርጎለት፣ ያንተ ግን ይለያል። ያው መልአኩ ገብርኤል ሁለቱም ጋር ሄዷል። ግን ሁለቱ ጋር ቢሄድም ለማርያም ግን የተለየ ነበር። አሜን ትላላችሁ? ዘካርያስ ጋር እንደ ሰው ስርዓት ነው፣ ጠብቆ ነው፣ ባዮሎጂካሊ ስርዓት ጠብቆ ነው የተወለደው። ይሄኛው ግን ከመንፈስ ከሆነው የአታካመ ቃል የሆነው ክርስቶስ በመንፈስ ተጸንሶ በድንግል ማርያም ተወለደ። ይሄንን ቃል አነብላችኋለሁ። ያው እግዚአብሔር ምስክሬ ነው። ለሊታችሁ ሙሉ በዚህ ቃል ይጎበኛል። እንዲህ ይላል መጽሐፉን በደንብ ስሙ። እንደዚህ ይላል፣
ጨርሻለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። የጌታ መንፈስ እንዲህ ይለኛል። ያው 6 ቀን 7 ቀን አካባቢ ላይ ከዚህ ቃል በኋላ አዳዲስ ደብዳቤ እጃቸው የሚገባ ሰዎች አሉ። እግዚአብሔር ከላይ ተቆርጦላቸዋል ይለኛል። ተወስኗል። የተወሰነላቸው ሰዎች አያለሁ። ያው እግዚአብሔር ምስክሬ ነው። የተወሰነላችሁ ሰዎች አያለሁ። ቭራካታኒያ ማሴካ ብሮዲያ ሳካያ መልአኩም ወደ እርሷ ገብተው ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየች ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል። አሜን አላላችሁም? እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ታላቅ ይሆናል። ሁለተኛ ቀጥለው ይነግሳል። እግዚአብሔር መልካም ዜና የሚያሰማችሁ አንደኛው በቀጨጫችሁበት ሰፈር፣ አንገት በደፋችሁበት ሰፈር በታላቅነት እንድትነሱ እግዚአብሔር ያደርጋል። ሁለተኛ ከላይ በሚመጣው አዲስ ዜና በምትሰሙት በእግዚአብሔር ድምፅ እግዚአብሔር ገዢ ያደርጋችኋል። አሜን በሉ ጩሁና። የጨለመውን ዓለም ትቆጣጠራላችሁ፣ ትገዛላችሁ። ብድግ በሉና የገዢነት መንፈስ ውስጥ ያለ በሉ፣ የታላቅነት መንፈስ በውስጥ ያለ በሉ። ልጸልይ ነው። እጆቻችሁን ከፍ አድርጉ። ታካ ፕራዲያ ካማንታኒያ ትገዛላችሁ። በሚመጣው መልካም ዜና በምትሰሙት ከላይ ከእግዚአብሔር ዘንድ በምትሰሙት ድምፅ የገዢነትን መንፈስ ትቀበላላችሁ። የገዢነትን መንፈስ ትቀበላላችሁ። የገዢነትን መንፈስ ትቀበያለሽ።